የአራት ኪሎ አምባገነኖችን እንቅልፍ ከሚነሱና እንደ ከፍተኛ ስጋት ከሚወሰዱ የአማራ ግዛቶች ውስጥ የሸዋ ውጊያዎች ቀዳሚ እንደሆኑ ይነገራል። የብልጽግናው ጦር በዚህ ግንባር በርካታ ኃይሉን ቢያስገባም እንዳሰበው ሊሆን አልቻለም። ዛሬም ለአዲስ አበባ ቅርብ ርቀት በሆኑ የሸዋ አካባቢዎች ከባድ ውጊያ እየተደረጉ ይገኛሉ። ፋኖ ታሪክ እየሰራ ነው ተብሏል። ቀዳሚው መረጃችን ነው። የብልጽግናው ስርዓት የሚተማመንበትን ጦር ወደ አማራ ምድር እያክተለተለ ቢያስገባም የገቡትን ታጣቂዎች እግርና እጃቸው ሳይጎል ነፍስና ስጋቸው ሳይላይ ማስወጣት የማይችል ሆኖበታል። የጣሊያንን ጦር ነበላይ ዘለቀ ወደ አመድነት የቀየሩት የአባይ በረሃ ዛሬም በነዘመነ ካሴ ታሪክ እየተሰራበት ይገኛል። ወደ ጎጃም ያገዛዙን ሰዎች ጆሮ ጭው የሚያደርግ ጉዳይ ተፈጥሯል። ሌላኛው መረጃችን ነው። በወሎ ግንባር በተደረገው ውጊያ ደግሞ ያገዛዙ ጦር ከባድ ኪሳራ እንዳስተናገደ ነው የተገለጸው። የፋኖ አናብስቶች በራያ ቆቦ ወረዳ በአራት ግንባሮች ያገዛዙን ጦር አይቀጡ ቅጣት ቀጥተውታል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁን የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን ሁለት ሰዓቱ መደመጥ ያለባቸውን እና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በቅድሚያም ጋዜጠኛ መሳይ መኮንን ያደረሰንን ጥብቅ መረጃ እንደሚከተለው እናስደምጣችኋለን። ሀገሪቱ የቲክቶከሮች መፈንጫ ሆናለች የሚለው ጋዜጠኛ መሳይ መኮንን ከቅርብ ጊዜ ወዲህ ኢትዮጵያ የምትባልን ሀገር ሳስባት ራሷ ቲክቶከር ትመስለኛለች። ለነገሩ አናት ላይ የተፈጠፈጠው ሰውዬ አስተሳሰቡ፣ ፖሊሲው፣ ንግግሩ፣ ሁሉ ነገር የሚቀደው ከቲክቶኩ ዓለም ነው ብሏል። ጩኸት፣ ብልጭልጭ፣ ዲኮር፣ ሙቀትና ግለት፣ ሆይሆይታ፣ ኳኳታ፣ ጋጋታና ብክንክን ያለ ዓለም ይመስለኛል ቲክቶኩ መንደር። ምናልባት አንዳንድ ነፍስ ያላቸው የሚያዝናና ቁም ነገር የሚያስተላልፉ ቲክቶከሮች ሊኖሩ እንደሚችሉ አምናለሁ። በአብዛኛው ግን ግርግር ነው፣ ጥልቀት የሌለው አሽር ባሽር የሚበዛበት መድረክ እንደሆነ ይሰማኛል። የአብይ አህመድ ኢትዮጵያ እንደዚያ ቡና እየታየች ነው። የሌሎች ሀገራት ቲክቶከሮች ሚሊዮን ብሮች እየተሰጣቸው እንደ ንጉስ አቀባበል እየተደረገላቸው ወርቀውና የአብይን ኢጎ ማሳጅ አድርገው ወደ ሀገራቸው የሚመለሱበት ተደጋጋሚ ክስተት ለሀገራችን ቁልቁለት እንድናለቅስ ነው የሚያደርገን ሲልም መልእክቱን ይቀጥላል። የአብይ አህመድ እድገት መስካሪዎች እነዚህ ቲክቶከሮች ሆነዋል። ጡረታ የወጡ የእግር ኳስ ተጫዋቾችን እየጋበዘ አብሮን ኳስ እያጎና ስለ ብልጭልጯ አዲስ አበባ እንዲናገሩ በቴሌቪዥኑ የዜና ድምቀት እንዲሆኑ የተደረገበት ጊዜ ሩቅ አይደለም። አሁን ተረኞቹ ቲክቶከሮች ሆነዋል። ባለፈው አንድ ጨርቁን ጥሎ ያበደ አሜሪካዊ ጎረምሳ ስጋጃ ተነጥፎለት ከቤተ ክርስቲያን ሽብሸባ እስከ ባለስልጣናት ጭብጨባ ተደርጎለት አንድ ቀን ሙሉ ሀገሪቱን አሳብዷት እንደነበር የምናስታውሰው ነው። ከሁለት ሳምንታት በፊት እንዲሁ ከተለያዩ የአፍሪካ ሀገራት በርካታ ቲክቶከሮች ከዕዳ ኢትዮጵያን በሚሰበሰብ ግብር የአውሮፕላን ትኬት ተቆርጦላቸው አዲስ አበባ መጥተው የአብይ አህመድን ዲም ላይት ፏፏቴ ተአምር ብርቅና ድንቅ ብሎ ሲገልጹ በዚያው ምርጫ አያስፈልጋችሁም አብይ አህመድ ዘላለም ይንገስ የሚል ምስክርነት ሰጥተው መሄዳቸው አይዘነጋም። ሰሞኑንም ሌላ ቲክቶከር ከወደ እንግሊዝ መጥቷል ተብሎ ሽርጉዱ ቀጥሏል። ልጁ የኢትዮጵያ ቴሌቪዥንም የግንባር ዜና ሆኖ ባየሁት ጊዜ አፌን በእጄ ሸፍኜ ፈጣሪ ከዚህ በላይ አታዋርደን፣ እውነት ምን ኃጢአት ብንሰራ ነው አልኩኝ ለራሴው ብሏል ጋዜጠኛ መሳይ መኮንን። የበላይ ዘለቀ፣ የአብዲሳ፣ የሚኒሊክ፣ የዮሐንስ፣ የቴዎድሮስ ሀገር፣ የሉላ አባ ነጋ ሀገር፣ የጃጋማ ኬሎ ሀገር ቀና ብላችሁ ብታዩን እንዴት ታዝኑብን ይሆን? እናት ሀገራችሁ እንዲህ አዋርዷታል። በደም አጥንት ያቆያችኋትን ምድር ብሳናና አረም ወርሷታል። በቃ አጥንታችሁ እሾህ ሆኖ እየወጋን ነው ሲልም መልእክቱን ይቋጫል ጋዜጠኛ መሳይ መኮንን። ወደ ግንባር መረጃዎች ስናልፍ ደግሞ የብልጽግናው 104ኛ አየር ወለድ ኮማንዶ ክፍለ ጦር ሰራዊት መነሻውን ከሞጀና ወደራ ወረዳ ሰላ ድንጋይ ከተማ በማድረግ ወደ ሳሲትና አካባቢው የተንቀሳቀሰ በነበረበት ሰዓት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛትስ አሳምነው አጼ አምደ ጽዮን ኮር በከፈቱበት ምት ከፍተኛ ኪሳራ አድርሰውበታል። የብልጽግናው 104ኛ ኮማንዶ ክፍለ ጦር ከአድማ ብተና ሚኒሻ ጋር በመቀናጀት በሞርተር በዙያ 3 እና በዲሽቃ የታጀበ ውጊያ ከፍቶ እንደነበር የገለጸው የሸዋ ጠቅላይ ግዛት አሳምነው እዝ ግንኙነት መምሪያ በውጊያው ፋኖ ያደረገው ጀግንነት ተጋድሎም ሲገልጸው አገዛዙ በዚህ መጠን ተዘጋጅቶና ታጥቆ ውጊያ ቢከፍትም ጀግናው ሰራዊታችን ሰፊ ቀጠናዎችን ሸፍኖ በመዋጋት ያገዛዙን ሰራዊት እቅዱን ማክሸፍ ችሏል ብሏል። ከፍተኛ ሰዋዊና ቁሳዊ ኪሳራም ደርሶበታል ነው ያለው። ሰፊ ቀጠና እየሸፈነ ነበር በተባለው የዕለቱ ውጊያ በሸዋ ጠቅላይ ግዛት ፈለገ ገነት፣ አባ
በርሶማ፣ ሸጋ ገቢያና እምቦይባድ በተባሉ ቀጠናዎች ፋኖ የብልጽግናውን ሰራዊት ከበባ በማስገባት ከመቼውም ጊዜ በላይ የኮርና አህዶችን ያቀናጀና የተናበበ ውጊያ ማድረጉን የህዝብ ግንኙነት መምሪያው አስታውቋል። በባሶና ወረዳ ደግሞ የአርበኞች ጦር ሰራዊት በብልጽግናው አጥፊ ሰራዊት ላይ ጥቃት ከፍተው ድል ተጎናጽፈዋል ሲል የገለጸው የዚሁ ህዝብ ግንኙነት መምሪያ የአገዛዙ ሰራዊት ከደብረ ብርሃን ከጎሽባዶና ከሌነባ ተንቀሳቅሶ ከደብረ ብርሃን 5 ኪሎ ሜትር ርቀት ላይ በሚገኘው አጼዋ ሻርሻ በተባለ ቦታ ላይ በአንድ አባትና ልጅ ላይ ጉዳት ማድረስ ቢሞክርም በሁለት አባት አርበኞች በደረሰበት ጥቃት ከፍተኛ ጉዳት አስተናግዶ ወደ መጣበት ተመልሷል በማለት የአማራ ፋኖ አባት አርበኞች ጦር አይበገሬነቱን ገልጿል። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት የህዝብ ተጋድሎ ቀጥሎ በቡልጋ አውራጃ ከአዲስ አበባ በቅርብ ርቀት ከብልጽግናው ሰራዊት ጋር ብርቱ ውጊያ አድርጓል። በዚህ ስር የሚገኘው የከሰም ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦር 3ኛ ሻለቃ ከአዲስ አበባ በቅርብ ርቀት ያደረገውና ከፍተኛ ወታደራዊ ድል አስመዝግቦበታል በተባለው ውጊያ አስመልክቶ የህዝብ ግንኙነት መምሪያው ሲገልጽ በከሰም ንዑስ ወረዳ ኃይለ ማርያም ማሞ ክፍለ ጦር 3ኛ ሻለቃ ከአዲስ አበባ 50 ኪሎ ሜትር ርቀት ፊቸ ገነት ቀበሌ ድረስ ዘልቆ በመግባት የከተማ ውስጥ ኦፕሬሽን ሰርቶ ያገዛዙን ሰራዊት ሙትና ቁስለኛ አድርጓል። በተጨማሪም በርካታ የነፍስ ወከፍ መሳሪያዎችንም መቀበል ችሏል ብለዋል። በፊቸ ገነት የከተማ ኦፕሬሽን 6 የብልጽግና ሰራዊት እርምጃ ሲወሰድባቸው በርካታ የነፍስ ወከፍ መሳሪያ ከነፍስ ተኳሾቹ ለፋኖ ገቢ መደረጉና የገለጸው መረጃዎቻችን ሲቀጥሉ የጣሊያን ጦር ኢትዮጵያ ቅኝ ግዛት ለመግዛት በመጣበት ዘመን የነበሩት እነ በላይ ዘለቀ ፋሽስቱ አገዛዝ እሳት የሚተፋ መሳሪያቸውን አንግተው የዘመቱበት የአበይ በረሃ አሁንም እነ ዘመነ ካሴ ታሪክ እየሰሩበት ይገኛሉ ተብሏል። ባለ ግርማ ሞገሱና ህዝብ ደጀን አድርጎ የሚፋለመው ፋኖ በላይና ወንድሞቹ እየወረዱ እየዘለቁ ታምር የሰሩበትን የሶማ በረሃ አሁንም ታላቅ ገድል እየሰሩበት ይገኛል። ጎጃምና ወሎን በሚያዋስነው በዚሁ ቀጠና የሁለቱ አውራጃዎች ነበልባል ፋኖች በሚያደርጉት ቅንጅት የአብይ አህመድ ወታደራዊ ቡድን ከገባ በኋላ ምነው ወደዚህ ስገባ እግሬ በተሰበረ እያለ ይገኛል ተብሏል። ጥቃት ሲደርስበት እንጂ ከወዴትና በማን እንድትተኮሰ አይታወቅም የሚባለው የፋኖ ጥበብ አሁንም ቀጥሏል። ከጎጃም ተነስቶ ወሎ ለመግባት ቅንጦት የሆነበት ቡድኑ መርጦ ለማርያም መሽጎ ባለበት የአማራ ህዝብ ቀኝ እጅ ሆኖ ፋኖ እንዳይሆን አድርጎታል ነው የተባለው። መረጃዎቻችን ሲቀጥሉ የ102ኛ ኮር አናብስት በራያ ቆቦ ወረዳ በአራት ግንባሮች ያገዛዙን ኃይል እርምጃ በመውሰድ ታላቅ ድል ተቀዳጅተዋል። በሰሜን ወሎ ዞን ራያ ቆቦ ወረዳ የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ሚኒሊክ ዕዝ 102ኛ ኮር በአራት ግንባሮች በአገዛዙ ሰራዊት ላይ መብረቃዊና የተቀናጀ ጥቃት በመክፈት ያገዛዙን የውጊያ አቅም አራግፈውታል። የ12ኛ ክፍለ ጦር ቃኝ 65ኛ ክፍለ ጦር 49ኛ ክፍለ ጦር ካላኮርማና የሚኒሊክ ዕዝ ልዩ ዘመቻ ኃይሎች በጋራ ባደረጉት ኦፕሬሽን 84 ያገዛዙ ወታደሮች እስከ ወዲያኛው ሲሸኙ 22ቱ የስርዓቱ አገልጋዮች በምርኮ ተይዘዋል። የ12ኛ ክፍለ ጦር መካናይዝድ በሞርተር 82 ያገዛዙን ምሽግ በመምታት 23 የተገጠመለትን ተሽከርካሪና ሞርተር ሙሉ በሙሉ በማውደም አገዛዙን ወደ ኋላ እንዲያፈገፍግ አስገድዶታል። 49ኛ ክፍለ ጦር በበኩሉ ጎላጎሽ፣ ቀዩ ጋሪያ፣ አደር ቀበሌና መንደፈር አካባቢዎች ባካሄደው ውጊያ 2 ኦራል ሙሉ መኪና አስክሬን ወደ ቆቦ ከተማ እንዲጓዝ በማድረግ አገዛዙ አካባቢውን ለቆ እንዲወጣ አድርጓል ነው ያለው። የአገዛዙ ኃይል በሽንፈት ተስፋ ሲቆርጥ የፈሪ በትሩን ወደ ንጹሃን በማዞር ዋጃ ከተማ ሀብሎት መንደር ላይ በከፈተው የከባድ መሳሪያ ድብደባ የ10 ዓመት ንጹሃን ፏድ ደሳለ አባቱ ደግሞ ደሳለ ሞላ ጎረቤታቸው አማራ መለሰ መገደላቸውን የኮሩ መረጃ ያመላክታል። አቶ መለስ መስፍን ለከባድ ቁስል ተደርገው በሞትና በህይወት መካከል ይገኛሉ። የ102ኛ ኮር ወታደራዊ አዛዥ አርበኛ ጌታቸው መልኩና አርበኛ ዘውዴ ዳርጌ እንዲሁም የዘመቻ መሪዎች አርበኛ ዋሴ ጫኔና አርበኛ በላይ መንግስቱ በበላይነት በመሩት በዚሁ ታላቅ የድል ኦፕሬሽን 16 ክላሽንኮቭ፣ የተለያዩ ጦር መሳሪያዎች፣ ተተኳሾች፣ ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር መዋላቸው ተነግሯል። በሌላ ሰበር መረጃ ተሟጋቹ አቤል ቡና መታሰሩ ተሰምቷል። ሐሰተኛ ወይም ከመንፈስ ቅዱስ ውጭ የሆኑ አስተምህሮቶችን የሚከተሉ ፓስተሮችን ወይም መሪዎችን በመለየትና በማጋለጥ የሚታወቀው አቤል ቡና ትናንት ማምሻውን መታሰሩ ቤተሰቦቹ እንደነገሩት ገልጾ አንድ አፍታ ሚዲያ ዘግቧል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁ ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስና ወቅታዊ መረጃ እስከምንገናኝ ያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።